ድሬዳዋ ራሷ በደንብ እናውቃታለን ወይ? የምንመራት ከተማ ፖቴንሻሉ በእጃችን አለ፣ አቅሙ አለ፣ ገቢ መሰብሰብ እንችላለን፣ የህዝብ አንድነት አለ፣ ሞቢላይዝ አድርጎ ደግሞ የማንቀሳቀስ አቅም አለ። ከዛ አልፎ ደግሞ ተባባሪ ማህበረሰብ ነው ያለው። ለልማት ሲመጣ ቅድሚያ መስጠት ስላለ እነዚህን ሁሉ አቀላይተን ግን እየተጠቀምን ነው ወይ? በግልጽ ነው የምነግራችሁ። የጀመርናቸውን ፕሮጀክት ሳንጨርስ አዲስ ፕሮጀክት ደግሞ ግን አንይዝም ነው። ሲቪክ ሴንተሩ ማለቅ አለበት፣ የኮሪደር ስራዎቹ ማለቅ አለባቸው፣ የእምርታ ቤተ መጻሕፍት ማለቅ አለበት፣ የጀመርናቸው አስፋልቶች መጨረስ አለብን፣ ሴስታ ጋር የከፈትነውን መንገድ ማገናኘት አለብን፣ በኤምኤም በኩል ያለው ወደ ጎሮ የሚያወጣውና አጠቃላይ ወደ 3 ኪሎ የሚያገናኘው መንገድ መጨረስ አለብን። ሰው ከሰራ ብቻ ነው የሀገር መሪንም የተቋም መሪ መሆን የሚችለው። ይሄ በራሳችሁ ልክ ማሰብ ያስፈልጋል። ስራው ድካም ያስፈልጋል። አሁን ስራው ድካም ያስፈልጋል። መድከም ነው የህይወት ጉዳይ ሳይሆን ላቅፍ የማድረግ ጉዳይ ነው።